መሪያችሁ ሲሸለም እንደማየት ልብ የሚያሞቅ ነገር የለም እኔ ለዘላለም እንደ ታሪክ የማወራው ነው ጠቅላይ ሚኒስትሩ ሰርተው አስመስክረው ያገኙት ውጤት ነው ኢትዮጵያ እንደ ሀገር ያገኘችው ድል ነውና ለኢትዮጵያዊ ለሆነና አገሩን ለሚወድሉ ጠቅላይ መሪው ከፍ ሲል አገርም አብራ ነው ከፍ የምትለው አገሬ አብራ ከፍ ስላለች እኔ በኩሌ ኮንግራቹሌሽንስ ቱ ኢትዮጵያንስ ሁላችንም እንኳን ደስ አለን ደስ የሚል ነው ኢትዮጵያ ለመሪነት መመረጧ ጠቅላይ ሚኒስትሩ ውስጥ ኢትዮጵያ አለች ኢትዮጵያ ነች እንድትመራ የተመረጠችው ጠቅላይ ሚኒስትሩ እንደ ግለሰብ አይደለምና የእውነት ለመናገር ሆድና ጀርባ ሆነን የነበር ነው ከቴክኖሎጂ ጋር ያስታረቀን መሪ ነው ብዬ ተናግሬ ነበርና ይሄንን ሹመት ማለት I don't know how to phrase it ግን ኢትዮጵያ በቴክኖሎጂ ዘርፍ የጀመረችው ተስፋ የሚሰጥ ሳይሆን ተስፋ የሚሰጥ ብቻ ሳይሆን የሚታይ የሚጨበጥ የሚዳሰስ አህጉራዊ የሆነ እውቅና እንዲሰጠው የሚያደርግ ስራ ነው ኢትዮጵያ እየሰራች ያለችው አፍሪካ በቴክኖሎጂው ተጠቃሚነትና ፈጣሪነት ረገድ ያላትን ራዕይ ለኢትዮጵያ መሪ ጠቅላይ ሚኒስትር አብይ አህመድ አሳልፋ ስትሰጥ ይሄንን እንደ ቀላል ነገር የምንወስደው ነገር አይደለም አፍሪካም በነፊት የምታደርገው ነገር አለ ኢትዮጵያም ደግሞ እንደ ሀገር የምናገኘው ነገር አለ እንግዲህ ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ እና የዲጂታል ጤና ዘርፍ ላይ ሻምፒዮን ሆኖ መሾማቸው እንግዲህ ኢትዮጵያ በዲጂታል ትራንስፎርሜሽን ረገድ እያሳየች ያለችውን መሪነት የሚያረጋግጥ ትልቅ የሆነ የዲፕሎማሲ ድል ነው ብሎ መውሰድ ይቻላል